እኛ ጌመሮች እንደማንኛውም ሰው እንኖራለን፣ እንሞታለን፣ እንበለጽጋለን፣ እንለወጣለን ምናምን ነገር አይደል? እና ዛሬ ማለት ነው ምን ይዤላችሁ እንደመጣው ታውቃላችሁ? በዛሬው ቪዲዮ 10 ጌሞች እኛ ጌመሮች ከመሞታችን በፊት መጫወት ያለብን ነው። እርግጠኛ ነኝ ብዙዎቻችሁ ተጫውታችሁታል እነዚህን ጌሞች፣ ግን የነዚህ ማይ ፌቨራይት ናቸው። እና ራሳችሁን ደግሞ እንደ ጌመር ኮንሲደር ካረጋችሁ እነዚህ ጌሞች መጫወት አለባችሁ ማለት ነው ከመሞታችሁ በፊት። ግን ያው ወጣቶች ነን ገና ሰዓት አለን እና ያው ዳውንሎድ ማድረግ ከፈለጋችሁ ደግሞ አሉ ዌብሳይቶች ምናምን ገብታችሁ ዳውንሎድ ማድረግ ትችላላችሁ። ግን እነዚህ ጌሞች ሞክሯቸው። ትረስት ሚ ዩ ላቭ them። በተለይ አሁን በዚህ ሰዓት የኦንላይን ጌሞች በጣም በዝተዋል። ፐብጂ ያላችሁ ነው በብዛት። ግን ፕሊዝ ስቶሪ ጌሞች ናቸው ጌመርን ጌመር የሚያስብለን። ስለዚህ ዛሬ አሪፍ የምላቸውን ጌሞች ጠቁማችኋለሁ። እዚህ ላይ ጻፍኳቸው ነው የኔ ማይ ፐርሰናል ፌቨራይት ናቸው። በተለይ ወደ ጌመር እንድገባ ያደረጉኝ ጌሞች ናቸው ማለት ነው። በመጀመሪያ የጻፍኩላችሁ ኮል ኦፍ ዲዩቲ ነው። ኮል ኦፍ ዲዩቲ አዳዲሶቹ ዝም ብሎ ናቸው። በቃ አይ ትራይድ ደም፣ ግን የሆነ ወሬ ብቻ ነው እንደ ድሮ ፋይት የለውም። እና አዳዲሶቹን ኮል ኦፍ ዲዩቲ ተውና የድሮዎቹን እነ ሞደርን ዋርፌር በተለይ እነዚህ ላን ምናምን እንጫወትባቸው ሞደርን ዋርፌር ስቶሪያቸው በጣም የሚገርም ነበር። እነ አድቫንስድ ዋርፌር ምናምን እነ ጎስት ምናምን እነዚህን ብትጫወታቸው በጣም አሪፍ ነው። በተለይ ማይ ፐርሰናል ፌቨራይት ኮል ኦፍ ዲዩቲ ጎስት ነው። እና የተጫወታችሁ ሰዎች ካላችሁ እስቲ ኮሜንት ላይ ትነግሩኛላችሁ። እና የኔ ፌቨራይት ኮል ኦፍ ዲዩቲ ጎስት ነው። እና ጎስትን ዳውንሎድ አድርጋችሁ ተጫወቱት። ዩ ላቭ ኢት። በጣም የሚገርም አድርገው ነው የሰሩት። ሲኒማቲክ፣ ጌም ፕሌይ፣ ሹቲንግ እና በጣም ሎ ኤንድ ፒሲ ላይ ይሰራል ማለት i3 በ4 ጂቢ ራም ላይ ፒሲዎች ላይ ይሰራል። እና ዳውንሎድ አድርጋችሁ ሞክሩት። እስቲ እናንተ ፌቨራይት ኮል ኦፍ ዲዩቲ ትነግሩኛላችሁ። ቢካዝ ወደ 20 ምናምን አይነት ኮል ኦፍ ዲዩቲ ስላለ ማለት ነው። በዘጠነኛ ደግሞ ያስቀምጥኩላችሁ ማፊያ ነው ማለት ነው። ማፊያ ኢትስ ማይ ፌቨራይት ጌም ነው። ልጅነቴን ጥሩ ያደረገልኝ ነው። ኢቭን ደ ጌመርስ ዴን አምጥተነዋል 1 2 3 በአንድ ሲዲ ማለት ነው በአንድ ኬዝ ውስጥ። እና የመጀመሪያው ማፊያ ጥሩ አልነበረም ቢካዝ የወጣው ከ20 ምናምን ዓመት በፊት ስለነበረ ኳሊቲውና ራን የሚያደርግበት ኢንጂን የተመታ ስለነበረ ሪማስተር አድርገው እንደ አዲስ አውጥተውታል። እና እሱ ማፊያ በጣም ጸዴ ነው። ያልሞከራችሁት ሞክሩ። ፓርት 2 በጣም የሚገርም ነው። ቪቶ ስኬሌዳ ይባላል። የጋንግ ነው ማለት ሹፌር ድራይቨር ነበረ ወይም እንደዚህ ራይድ ሹፌር ነበረ ብዬ ላሳጥረው። ራይድ ሹፌር ነበረ እና እየሰራ መሀል ላይ እነዚህ ኢታሊያን ቦሶችን ያገኘና ከነሱ ጋር በመሆን ብዙ ሃይስቶች ይሰራል፣ ይታሰራል፣ ይለቀቃል ምናምንና በጣም የሚገርም ጌም ነው። ኦፕን ወርልድ ነው እንደነ GTA ምናምን። እና ሶስተኛው ደግሞ ሊንከን ክሌ ይባላል። ሂዝ አ ሶልጀር ቬተራን ሶልጀር ነው። እና ወደዚህኛው ወርልድ ሲመጣ የሆነ ያው ሃይስት ባንክ ዘረፍ ይሉታል። ከዘረፉ በኋላ ያው ቢትሪ ያደርጉታል። ቢትሪ ያደረገውን ሰውዬ ሙሉን ኢምፓየሩን ዲስማንትል ስታደርጉ ነው የምትጫወቱት ማፊያ 3 ማለት ነው። እና ማይ ፌቨራይት ማፊያ 2 ነው። እስቲ እናንተን ደግሞ እንደዚሁ ኮሜንት ላይ ትነግሩኛላችሁ ማለት ነው። እና አይ ላቭ ማፊያ 2 ግን 3 ግን the brutality እና he's a nigger። እና አንድ ፈን ፋክት ልንገራችሁ ከማሰላፊ በፊት 1 እና 2 በጣም 1 2 3 ማፊያ የተሰራው በድሮ ጊዜ ነው። ማለትም በጣም በቃ በ1960ዎቹ ምናምን ነውና በዛ ሰዓት ጥቁር ከታየ ጥቁር ምናምን የሚባልበት ጊዜ ነበርና አር ፕሮታጎኒስት ወይም እሱን ሆነ የምንጫወተው ሰውዬ ሂዝ አ ኒገር ማይ ብራዘር ወዝ አ ኒገር። ከዛ መኪና ሲነዳ ምናምን ፖሊሶች ያዩታል ማለት ነው። እና ስትሬት ዳውን እያዩሽ ነው የምትነዱት ማለት ነው። የሆነ ጥፋት ካጠፋችሁ ቀጥታ መሯሯጥ። እና ማፊያ 1 ላይ የሆነ መኪና ብትገጭ ዩል ብራይብ ነገር ብር ሰተሽ ምናምን ታመልጫለሽ። ሁለተኛ ደግሞ አምልጠሽ ቀጥታ ያስሩሃል፣ ወደ እስር ቤት ነው የሚወስዱ። ማፊያ 2 ላይ ነው የሚያስሯችሁ ማለት ነው። ማፊያ 3 ላይ ደግሞ ልክ እናንተ ወርዳችሁ ከመኪና እጃችሁን ከፍ ስታደርጉ መሾት ነው የሚጀምሩት። ስለዚህ ያው ጥቁር መሆን ከባድ ነበር በዛ ታይም ልላችሁ ነው። በስምንተኛ ደረጃ ደግሞ ስፓይደርማን ነው። ስፓይደርማን ኢትስ አ ጉድ ጌም። ስፓይደርማን የሆነ ኦፕን ወርልዱን አሪፍ አድርገው ነው የሰሩት። በተለይ የድሮ ማፊያ ስፓይደርማን 2 ታስታውሱታላችሁ? ስዊንግ የምናደርገው ክብ ነገር ጌመሮች ታስታውሱታላችሁ። እና ስፓይደርማን አሁን እየወጡም ያሉትን እና ማይልስ ሞራሌስ ምናምን አሪፍ ፒሲ ያላችሁ ሰዎች ሞክሩት። ዩል ኢንጆይ ኢት። ያን ያለ ይተጋ ኦ ማይ ጋድ ምናምን የሚባል አይደለም ግን ይሆናል። በቃ ስፓይደርማንን ፊል እናደርገዋለን። በተለይ እንደኛ ማርቨል ነርድ የሆኑ ሰዎች ምንወድ ሰዎች እንወደዋለን ስፓይደርማን። ስለዚህ ትራይ ዳት አውት እላችኋለሁ። በሰባተኛ ደግሞ ደረጃ ያስቀምጥኩላችሁ ማይ ፌቨራይት ቶፕ 10 ውስጥ ያለ ጌም ነው።
ኦልዌይስ እሱ ማድ ማክስ ነው። እርግጠኛ ነኝ ብዙዎቻችሁ ተጫውታችሁታል። ማድ ማክስ ሲጀምር መኪና እየነዳችሁ ነው እና የሆኑ ባንዴቶች ይመጡና መኪናችሁን ዲስማንትል ያደርጉና ይወስዱባችኋል ማለት ነው። እናንተ ለሞት ጥሏችሁ ማለት ነው። ከዛ መኪናችሁን ለማስመለስ ነው ቢካዝ ኢትስ አን አፖካሊፕስ የሆነ ታይም ነው። ኒውክሊየር ፈንድቶ በቃ ኢትስ አ ዴዘርት ማለት ነው። ስለዚህ የሆነ በቃ መኪናችሁን ለማስመለስ ነው በቃ ሙሉ ጨዋታ እና ከኋላ ደግሞ ሰም ክሪፕል ዱድ አለሽ ማለት ነው እና ሜካኒክ ነው እና ክሊፕል ነው እና ማይሰራው ነገር የለም። ስናይፐር ይተኩሳል፣ አርፒጂ ይተኩሳል፣ ሁክ እንደዚህ መኪና ጎማ ምናምን ሁክ ማወረድ የመኪና ጎማ በሁክ ወርወራችሁ ላይ ማወረድ ትችላላችሁ። መኪናዎችን ራም ማድረግ ትችላላችሁ። ሃንድ ቱ ሃንድ ኮምፓቶች አሉና ኢትስ ማይ ፌቨራይት ነው። ይሄም በሎ ኤንድ ፒሲ ይሰራል። 6GB ራም ያለው ፒሲ በi3 ጽድት ብሎ ነው የሚሰራውና ማድ ማክስን ያልተጫወታችሁት ኢትስ ማይ ፌቨራይት ከሙቪው ነው አዳፕትድ የተደረገውና በቃ ኢትስ ክሬዚ የሆነ ጌም ነውና አይ ላቭድ ኢት። ያ ትራይ አውት ማድ ማክስ የተጫወታችሁ ደግሞ ካላችሁ እስቲ ከ10 ስንት ሬት ታደርጉታላችሁ? ማድ ማክስን ትነግሩኛላችሁ ኮሜንት ላይ እጠብቃለሁ ማለት ነው። ስድስተኛ ደግሞ ሆራይዘን ዚሮ ዳውን አወር ሲስተር ማለት ነው። ምትለይ ቸከስ ናት ማለት ነው። ሺዝ ክሎን ያው እንትኑ ስፖይል አድርግባችሁ ሺዝ ክሎን ማለትም የሆነች ኤሊዛቤት የምትባል ሳይንቲስት ነበረችና ልክ ሮቦቶችን ክሬት ያደረጉና ያ እነዛ ሮቦቶች ሰው ላይ ሪቬንጅ ይላሉ እንደ ተርሚኔተር ማለት ነው። ሪቬንጅ ሲነሱ ግን ሮቦቶቹ እንደ ተርሚኔተር ሰዎቹን እንግደላቸው እያሉ አይደለም። በቃ they just want to live ነው። በቃ እርግብ አለ በሮቦት የሆነ እንደ ቡሎች አሉ እና ይሄ ምንድነው ቡል አይደል የሚባለው? ቡሎች አሉ የሆኑ ቀጭኔ የሚመሳሰሉ አሉ። እነዚህ ግን ወርልዱ ላይ በቃ they're just surviving ከተጠጋቿቸው ይገሏቸዋልና እነዚህ ነገሮች አውትብሬክ አድርገው የራሳቸውን ህይወት ይጀምራሉ ወርልዱ ላይ ማለት ነው። ወርልዱ ወደ ኋላ ይመለሳል። ሽጉጥ ምናምን የለም። ኤቭሪባዲ የምትጠቀመው በቀስት ነው ማለት አወር ሲስተር የምትጠቀመው ቀስት የሚገርም ቀስተር ናት ማለት ነውና የተለያዩ ቀስቶችን እየተጠቀመች እነዚህን ኢነሚዎችን መጨረስ ነው ማለት ነውና ያው የፊውቸሪስቲክ ቢሆንም ጌሙ ግን አክሽኑ ምናምን ወደ ኋላ መለስ ያለ ነው እና አሪፍ ፒሲ ያላችሁ ሰዎች ይሄንን ጌም ሞክሩት ላለው አይ ላቭ ኢት። በአምስተኛ ደግሞ GTA ነው። GTA ኢትስ ማይ ፌቨራይት ጌም ነው። የሁላችንም ፌቨራይት ነው። በተለይ ከGTA 3 ጀምሮ እስካሁን እስከ 5 ድረስ የወጣውን ያልተጫወታችሁ ሰዎች ካላችሁ ፕሊዝ አይ ሪኮመንድ ኢት። በጣም የሚገርም ጌም ነው። በተለይ 5 ፍራንክሊን ማይክል እና ትሬቨር ያለበት ስለሆነ በሶስት ፕሮታጎኒስት ነው የምንጫወተው። ግን የብዙ ሰው ፌቨራይት አይ ዶንት ኖ በGTA 4 ነው እና GTA 4ን ጀምሬው መሀል ድረስ ተጫውቼው ኳሊቲው ያን ያለ አልተመቸኝም። ግን ሁሉም GTAዎች አሪፍ ናቸው። በተለይ በሎ ኤንድ ፒሲዎች ይሰራሉ እና አሁን GTA 6 ሊወጣ ነው። የGTA 6 ቪዲዮ ሰርች ይላችሁ ነበረ። GTA 6 ስንት ቢሊዮን $2 ቢሊዮን ነው የተመደበለት ለዛ ጌም እና ምን ላይ እንዳዋሉት ማየት የምትፈልጉ ሰዎች ካላችሁ ስለ GTA እዚህ ጋር ነው ወይ እዚህ ጋር ከሁለት አንዱ የሆነች ፓፕ ትመጣለች ነክታችሁ እሱ ማየት ትችላላችሁ ማለት ነውና GTA ኢትስ ማይ ፌቨራይት ነው። የኔ ደግሞ ፌቨራይት ካራክተር ትሬቨር ነው because he's crazy ማለት ነው። ሁሌም ሰርፕራይዝ ያደርገናል። በአራተኛ ደግሞ አሳሲን ክሪድ ነው። አሳሲን ክሪድ ፍራንቻይዙን ሞክሩት። ይውላበት በተለይ አሳሲን ክሪድን ተጫውታችሁ ማታውቁ ሰዎች ካላችሁ በጣም ሪከመንድ አደርጋችኋለሁ ሙሉን አሳሲን ክሪድ እንድትጫወቱት ማለት ነው። 1 2 3 እያልኳችሁ አልነግራችሁም ግን all the Assassin's Creed franchise is good. My favorite ደግሞ what's your favorite ካላችሁ ደግሞ my favorite ከአሳሲን ደግሞ ብላክ ፍላግ ነው። ኤድዋርድ ኬንዌይ ይባላል። he's a pirate ነበረ እና ያው ትንሽ ፍሎ አለው አሳሲኑን ይገለውና እሱን ልብስ አድርጎ አሳሲን ይሆናል። ብቻ እንደዛ ነው። it's dumb I know ግን it's my favorite game ነው Assassin's Creed Black Flag እና ያልተጫወታችሁ ሰዎች ካላችሁ አርጅ አደርጋችኋለሁ Assassin's Creed Black Flag በተለይ እስከ Assassin's Creed 3 4 ድረስ በሎ ኤንድ ፒሲ መጫወት ይችላልላችሁ። ከዛ በኋላ እና Odyssey Origins እና Valhalla Mirage እና Shadow ምናምን ግን ደና ፒሲ ያስፈልጋችኋልና Assassin's Creed Shadow the Gamers Den መጥቷል። መጫወት የምትፈልጉ ሰዎች ካላችሁ Gamers Den መጣችሁ መጫወት ይችላልላችሁ። በሶስተኛ ደረጃ ደግሞ Cyberpunk 2077 Jesus Christ ስለዚህ ጌም ማለት ነው አንድ ሰዓት ብትሰጡኝ ያወራለሁ። አንድ ሰዓት ብትሰጡኝ ማለት ነው because ጌሙ በጣም ሃይፕ አድርገውት ነበር እና ማይ ፌቨራይት ጌም ዲቨሎፐሮች ናቸው የሰሩት CD Projekt Red ይባላሉ እነዚህ ይሄን ጌም የሰሩት እና ይሄን ጌም የሰሩት ሰዎች እንትኖች ናቸው The Witcher ነው የሰሩት ናቸው እና ኦፕን ወርልዳቸውን ታውቁታላችሁ። ማይ ፌቨራይት ጌም ኦል ታይም The Witcher ነው እና ኢትስ አሜዚንግ በቃ ወርልዱ አላይቭ ነው እና AI ነው የሚጠቀሙት ጌሙን ቢልድ ያደረጉት በAI ነው። በተለይ ሚሽኑን ሳይሆን የሰሩት ሰዎቹ እዛ ሀገር ላይ የሚንቀሳቀሱት ሰዎች በAI ነው የሚንቀሳቀሱት እና እሱን በኋላ ነግራችኋለሁ። እና
ሳይበርፓንክ መጀመሪያ ላውንች ሲደረግ the game was horrible እኔ በጣም እየጠበኩት ስለነበረ ሲጫወተው በቃ horrible ነበር መኪና ሞተር ላይ ምናምን እየቆማችሁ ምናምን መኪና ውስጥ ግሊች እያረጋችሁ ምናምን በቃ ምንም unplayable ነበር ኢቭን ሶኒ ከሷቸዋል ሳይበርፓንክ ነው የሰሩትም ወይም ሲዲ ፕሮጀክት ሬድ እናንተ ሰውን ሪፕ ለመስረቅ ነው ሪፕ ሰውን ለመስረቅ ነው እናንተ ይሄንን ጌም ይለቀቃችሁት ብሎ ከሷቸው ብዙ ሰው ሪፈንድ አድርጎ ነበር ከዛ ጌሙ ከሁለት አመት በኋላ በጣም ኤፒክ አድርገው ነው የሰሩት አሁን በዚህ ሰዓት ያለበት ጌሙ ኢትስ ጌም ኦፍ ዘ ይር የሚያሸልም አይነት ነው በዚህ ሰዓት በዚህ አሁን ባለበት በኩል ቢለቁት ነው ለዛ ነው GTA 6 አሁን ዲሌይ ሲደረግ ምንም ያልመሰለ ለዛ ነው GTA 6 በጊ ሆኖ ከሚለቀቅ መጀመሪያውኑ ፖሊሽድ ተደርጎ ቢለቀቅ ጌም ኦፍ ዘ ይር የተለያዩ አዋርዶችን የመብላት ቻንስ አለው ለዛ ነው ትንሽ መቆየቱ ምንም ያልመሰለኝ GTA 6 ማለት ነው እና ምን ልላችሁ ነው ቅድም ስለ ሳይበርፓንክ እያወራው AI ነውና ይሄ የሆነ ሚሽን ላይ እየተጫወትኩ ነው የሆነ ቻይና ዱድ አለ የተጫወታችሁት ሰዎች ካላችሁ ያ ቻይና ዱድ ሂድና እንትን ይዘናልኝ የሆነ ሱቅ ውስጥ ገዝተናልኝ የሆነ እንደ ምንድነው የሚባለው እነዚህ ቺፕስ ምናምን እንገዛበት አይነት ሱቆች ውስጥ የሚመስሉት የሆነ ባዮ ቺፕ ይሸጣልና ዘሂደ ባዮ ቺፕ ገዝተና ሹር ምናምን ይሄ ባዮ ቺፕ ገዛውና አይስዌርት ጋር ድላችኋለሁ እዛ ቆሜ የዩቲዩብ ኮሜንት ገባልኝ እና ቁጭቤ ኮሜንት የመለስኩኝ ለካ እኔ ከቆምኩበት በዚህኛው ሳይድ ማለት በአይ ሳይድ በዚህኛው ሳይድ እንትን እያረጉ ነው ላይክ ሲጋራ የሚጨስበት ቦታ ነው ላይክ እየመጡ ኤቭሪባዲ ሲጋራ እየጠበሰ ይሄዳል ማለት ነው ሲጋራ እያጨሰ ይሄዳል ከዛ ኦኬ እሺ አሪፍ ስፓት ነው ባከ ሲጋራ የሚያጨሱበት ቦታ አላቸው ምናምን ቢያሰብ ሙስሊም ሴት ሙስሊም ሂጃብ ያደረገች መታ አጨሳ ሄደች አይስዌርት ጋር ድላችኋለሁ ይሄንን ቪዲዮ ለመቅረጽ ለቲክቶክ ብዬ አንድ ሰዓት ጠብቄያለሁ እዛ ጋር ማለት ነው አጣሁት አልመጣችም ያቺ ቺክና እንዳልኳችሁ ሲጋራ ማጨሷ በጣም حرام ነው አይ ነው ሲጋራ ማጨሷ ግን ምን ልላችሁ ነው እንትን ኤንፒሲዎቹ በኤአይ ጋይድ የተደረጉ ስለሆነ ተመሳሳይ ሰው አታገኙም ምንም አይነት ጌሙን ስትጫወቱና ሳይበርፓንክ was my favorite አንደኛ ላይ ሁላ ያላስቀመጥኩት because first person መሆኑ ነው እጁ ብቻ ስለሚታይ ሙሉን ገላዋን ሪሞዴል አድርገን ቸከሷን ከዛ እንትን ስንታረግ ወደ ኦፕን ወርልድ ስትገባ ፈርስት ፐርሰን መሆኑ ደብሮኛል ሁለተኛ ደግሞ ያቆምኩበት ምክንያት ፓም የምትባል ቸከሳለች እዛ ጌም ላይ እውነቱን እናወራ ከተባለ ያው ጌመሮች አይደል ፓም የምትባል ቸከሳለች እሷን ለመብላት ተፍተፍስል እኔ ክሬት ያረኩ ካራክተር በሴት ነው እና ያው ሴት ካራክተር አይቻማትም የሚባል ነገር ወሬ ሰማው ፓም የምትባል እዚህ ጋር ፎቶን አስቀምጣለሁ በጣም ቆንጆ ቸከስና እሷን ሳሯሩጥ ያው አመለጠኝ እድሌ ስለዚህ ጌሙን እንዳዲስ ጮታለሁ በወንድ ማለት ነው ከፓም ጋር ለመተኛት ያው እንለፈው ወሬው እንዝለለው በሁለተኛ ደረጃ ደግሞ ሬድ ዴድ ሪደምፕሽን ነው ስለ ሬድ ዴድ ምንም ማውራት አይጠበቅም በቃ ሬድ ዴድ ነው እነ GTA የሰሩት ሰዎች ናቸው የሰሩት ይሄን ጌም 300 ሚሊዮን ዶላር ነው በጀቱ እና ኢትስ አሜዚንግ ማትሰሩት ነገር የለም በቃ ምንም ልላችሁ አልችልም ስለ ሬድ ዴድ በጣም ያልተጫወታችሁ ሰዎች ተበድላችኋል በቃ በህይወታችሁ የሆነ ነገር ጎሏል ያቺን ምትሞሏት በሬድ ዴድ ነው በቃ የሆነሽ ነገር እና የተጫወታችሁ ደግሞ ኮሜንት ላይ ትነግሩኛላችሁ ማለት ነው አንደኛ ላይ as always the witcher ነው the witcher በቃ ጋይስ the witcher ነው you're a witcher ማለት ምንድነው ባውንቲ ሃንተር ናቸው ግን you're a bounty hunter for monsters ናቸው ዘብ አይነት ማንስተሮች አሉ እየሄዳችሁ መስጠት ነው ሁሉንም ስጥት ማድረግ ነውና በጣም my favorite game ነው still እየተጫወትኩት ነው on my PS4 because my PS5 ጠጌመርስ ሊን ሰጥቻለሁ አበድሬያቸዋለሁ ስለዚህ ቤት ያለኝ በPS4 ነውና በPS4 እየተጫወትኩት ነው ማለት ነው ሶ ይሄን ይመስላል እናንተ እስቲ ስንቱን ተጫውታችሁታል እስቲ ኮሜንት ላይ ትነግሩኛላችሁ ይሄ ቪዲዮ ከተመቻችሁ ላይክ መስጠት እንዳትረሱ ጥያቄ ምናምን ካላችሁ ኮሜንት ላይ አዲስ ሰዎች ደግሞ ሰብስክራይብ ማድረግ እንዳይረሱ ይመቻችሁ ጋይስ ቻው